ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ እንግዲህ ይጀላችሁ የመጣሁት የስልካችን ባትሪ ቶሎ እንዳይጨርስ ወይንም 100% ብሎ እንዲቆይ የምናረግበትን አንድ ሴቲንግ ነው ማሳያችሁ ማለት ነው። ቀጥታ ወደ ሴቲንግ በመግባት ማሳያችሁ ይሆናል ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩት ማለት ነው። ቪዲዮ ይጠቅማችኋል፣ እስከ መጨረሻው እዩት። ቀጥታ ወደ ሴቲንግ አፕሊኬሽኑ አገባለሁ ማለት ነው። ከገባው በኋላ ወደ ላይ ስክሮል አደርግና ምን መጥላለች እዚህ ጋር ዲቫይስ ኬር መጥላለች። እሷን አንዴ ኦፕን አረግና እገባለሁኝ ማለት ነው። ከገባው በኋላ እዚህ ጋር መጀመሪያው ላይ ምን ይላል ባትሪ የሚል አለ። እሱኛውን አንዴ ክሊክ አድርጌ እገባለሁኝ ማለት ነው። ባትሪ የሚለውን አንዴ ክሊክ አድርጌ እገባለሁ። ከገባው በኋላ እዚህ ጋር ነው እንግዲህ ሴቲንጎችን የምናስተካክላቸው ማለት ነው። ለምሳሌ አሁን እዚህ ጋር ቲክቶክ አለ፣ ሌት አለች፣ ፌስቡክ ማለት ነው ወይም ዩቲዩብ አለ። እዚህ ጋር አሁን ቲክቶክን ስነካው እዚህ ጋር 16.2% ባትሪ ሉዝ እያደረገ ነው ማለት ነው ባክግራውንድ ላይ። ስለዚህ ቲክቶክን አንዴ እዚህ ጋር እነካታለሁ ማለት ነው። ስነካው እዚህ ጋር ምን ይላል ባክግራውንድ ዩሴጅ ሊሚት መጥላለች። እሷን አንዴ አበራታለሁ ማለት ነው። እዚህ ጋር አበራታለሁ። ሳበራት እዚህ ጋር ምን ሁለት አማራጭ ይመጣል፣ ፑት ቱ ስሊፕ እና ፑት ኢን ዲፕ ስሊፕ መጥላለች። ስለዚህ ሁለተኛው ጋር አረጋታለሁ ማለት ነው። አሁንም እመለስና ሌትንም እንደዚያው ሊሚት መጥላለች፣ ባክግራውንድ ዩሴጅ ሊሚት መጥቷን እሷን አበራና ከዚያ ፑት ኢን ዲፕ ስሊፕ አድርጓለሁ ማለት ነው። እንደዚህ ያረጉ ዩቲዩብንም እንደዚህ አድርጌ እንደዚህ አረጋዋለሁ ማለት ነው። እንደዚህ ካረግነው ባክግራውንድ ላይ ራን አያረግም ማለት ነው። ራን አላረግም ማለት ደግሞ የስልካችን 100% ብሎ እንዲቆይ ማድረግ እንችላለን ማለት ነው ሞልተን። ሌላኛው ደግሞ እዚህ ጋር ነው ወደ ላይ ስክሮል ስናደርግ ባትሪ ፕሮቴክሽን መጥላለች። ባትሪ ፕሮቴክሽንን አንድ ስነካው እዚህ ጋር ነው ኦፕን ብያታለሁ። ይሄው እዚህ ጋር ኦፕን ብላችሁ ተነኩታላችሁ ማለት ነው። ከነካችሁት በኋላ እዚህ ጋር ቤዚክ እና ማክሲመም መጥላለች። ቤዚክ ስታረጉት 100% ላይ ሙሉውን ማለት ነው 100% ብሎ እስኪሞላ ድረስ ይጠብቃል ማለት ነው። እዚህ ጋር ደግሞ ማክሲመም መጥተው ላይ ማለት ነው ከታች ማክሲመም መጥተው ሁለተኛው ላይ ደግሞ your battery will be stop changing when it's reach 18% ወይም 80% ላይ ስቶፕ ይሆናል ማለት ነው። በራሱ ጊዜ ያቋርጣል ማለት ነው። 80% ሲሆን ያቋርጣል ማለት ነው። ስለዚህ እዚህ ጋር ማድረግ ያለብን እዚህ ጋር ነው ማክሲመም መጥተው ላይ እናረጋታለን። ምክንያቱም እዚህ ጋር እንደዚህ ካረግነው ስልካችን 100% ብሎ ካልሞላ 80% ላይ ብሎ እንትሚል ከሆነ 80% ላይ የሚቆይ ከሆነ ስልካችን ቶሎ ፎርጅድ እንዳይሆን ይከላከልልናል ማለት ነው። ምክንያቱም ስልካችን ስንሞላው የመበላሸት እድሉም ከፍተኛ ስለሆነ እዚህ ጋር 80% ላይ አድርገን ቻርጅ በማድረግ ብዙ ጊዜ እንዲቆይልን ማድረግ እንችላለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።